በዛሬው በእህልዋ ቪዲዮ ላይ አይሴ ከእስር ቤት የምትወጣበትን፣ ለፊዳን ልደት ትልቅ ድግስ የሚደገስበትን፣ ቶብራክ ለፊዳን ያለውን ፍቅር ለእናቱ የሚያስረዳበትን፣ አይዳም ልደቱን ለማበላሸት የምትሞክርበትን እንዲሁም ሌሎች አጓጊ ትዕይንቶችን ይዘን ቀርበናል። ወደ ትዕይንቱ ከመግባታችን በፊት ይህን ቪዲዮ 500 ላይክ አድርሰን እንጀምር። ምርት በመጨረሻ አርናንን በእጁ ሊያስገባ ሁሉም ነገር ይለወጣል። አርናን የአይሴን ህይወት በመቆጣጠር ረጅም ጊዜ አሳልፏል። አሁን ግን ለመጀመሪያ ጊዜ ኃይሉ ሙሉ በሙሉ ተለውጧል። ምርት ለአርናን አንድ የመጨረሻ ምርጫ ይሰጠዋል። ወረቀቶቹን ፈርሞ አይሴን ወዲያውኑ መፍታት ወይም ያደረገውን ነገር ሁሉ የሚያስከትለውን መዘዝ መጋፈጥ። አርናን ምርት እያታለለው እንዳልሆነ ይገነዘባል። ከተከሰተው ነገር ሁሉ በኋላ ከመስማማት ውጪ ሌላ አማራጭ የለውም እና ልክ እንደዛው አይሴን በመጨረሻ ነጻ ትሆናለች። ነገር ግን ምርት ለአይሴ ሲታገል ሌላ ሰው የፊዳንን ደስታ ለማጥፋት እየተዘጋጀ መሆኑን አያውቅም። ጠባቂዎቹ የአይሴን ገደብ እንዳወረዱላት ማመን አልቻለችም። ከፍርሃት ከክስና ከስቃይ ሁሉ በኋላ መጨረሻም ተፈታች። ምርት ወደ እሷ ቀረበና በእርጋታ እጆቿን ያዘው። አሁን ደህና እንደምትሆንም ነገረት። አይሴ ስሜቷን መቆጣጠር አልቻለችም። ሁለቱም ተቃቀፉ፣ ምናልባትም ቅዠታቸው በመጨረሻ አብቅቷል ብለው በማመን። ነገር ግን አንድ ሰው ይህንን ዳግም መገናኘት ከሩቅ ሆኖ እያየ ነው። ሰልማም አንድ የሚያምን ነገር ታውቃለች። የምርት ልብ የእሱ አይደለም፣ የአይሴ ነው። ሰልማ እንባዋን ለመደበቅ ትሞክራለች። አንድ ሰው እንዲወዳት ማስገደድ እንደማትችል ታውቃለች። ስለዚህ በጸጥታ ንብረቶቿን መሰብሰብ ጀመረች። ማንም ሰው ምን ያህል እየተጎዳች እንደሆነ ከማየቱ በፊት መሄድ ትፈልጋለች። ነገር ግን አንድ ሰው ያስተውላል። አይሴ ሰልማ እያለቀሰች አየችና ወዲያውኑ የጥፋተኝነት ስሜት ተሰማት። ነገሮች እንዲያሰቃዩት እንደማትፈልግ በመንገድ ልታጽናናት ሞከረች። ነገር ግን ሁኔታው ከመረጋጋቱ በፊት አርናን እንደገና መጣ። እናም ሽንፈቱን ከመቀበል ይልቅ አይሴን እንደገና አንድ ጊዜ ለማታለል ይሞክራል። ከሱ ጋር እንድትቆይና ምርትን እንድትረሳ ይነግራታል። ነገር ግን የአይሴ ልብ አስቀድሞ ውሳኔ አድርጓል። ይህ በእንዲህ እንዳለ ቶብራክ በድብቅ በጣም ልዩ በሆነ ነገር ላይ የሰራ ነው። ብቻውን ተቀምጦ የፊዳንንና የቡራክን ስዕል ይስላል። ሰዓታትን በጥንቃቄ በመሳል ያሳልፋል። ነገር ግን አንድ ሰው ሲቀርብ በፍጥነት ይደብቀዋል። አይዳ ቶብራክን ምን እየሳለን እንደሆነ ጠይቀዋለች። ቶብራክን ፈገግ ብሎ ሚስጥር እንደሆነ ይነግራታል። አያሳያትም። ይህም አይዳን የበለጠ የማወቅ ጉጉት እንዲያድርባት ያደርጋታል። ነገር ግን ቶብራክ አይዳ ሙሉ በሙሉ ያልተረዳችው ነገርን ተናገረ። በጥልቅ እንደሚወዳትና በልቡ ውስጥ ያሉ አንዳንድ ነገሮች ለማስረዳት አስቸጋሪ እንደሆኑ ይነግራታል። አይዳ እነዚያ ቃላት ለእሷ እንደሆኑ በማመን ትሄዳለች። በቶብራክ እጅ ውስጥ የተደበቀውን ስዕል ፈጽሞ የተለያየ ታሪክ እንደሚናገር አታውቅም። አይዳ ሚስጥሩን ለማግኘት ቆርጣ ተነስታለች። ቶብራክ ሲወጣ ጠብቃ ስዕሉን ለማየትና ለመክፈት ሞከረች። ነገር ግን በድንገት ቶብራክ ይይዛታል። ወዲያውኑ ያስቆማትና የማየት መብት እንደሌላት ይነግራታል። አይዳ ይቅርታ ትጠይቅና ሁሉም ነገር ደህና እንደሆነ አስመስላ ትናገራለች። ነገር ግን በውስጧ የማወቅ ጉጉቷ ወደ ጥርጣሬ ተለውጧል። ቶብራክ ይህን ስዕል የሚደብቀው ለምንድን ነው እና ለማንስ ነው የሳለው? እስካሁን አልታውቅም። ነገር ግን መልሱ ልቧን ይሰብረዋል። የፊዳን የልደት ቀን ነው። ሴናይ ትንሽ የልደት በዓል ታዘጋጃለች። ፊዳንንም ኬክ ይዛላት ትመጣለች። ምኞት እንድታደርግና ሻማዎቹ እንድታጠፋም ታበረታታታለች። ፊዳንም በሚቀጥለው ዓመት ከልብ ከምትወደው ሰው ጋር ማክበር እንዳለባት ተመኘችና ፈገግ አለች። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በእውነት ደስተኛ እንደሆነች ተሰማት። ምርት የልደት ቀኗን ያስታውስና መልካም ምኞቶቹን ይልካል። በሌላ በኩል አይዳ ስለ ቶብራክ ፈጽሞ የተለየ ግምት እየሰጠች ነው። ምክንያቱም አበቦቹን፣ ጌጣጌጦቹንና ቶብራክ የሚከቡትን ሚስጥሮች ሁሉ አስተውላለች። እናም ምን እየተከሰተ እንዳለ በትክክል እንደምታውቅ ታስባለች። አይዳ ዛሬ እሷ ቀን እንደሆነ እርግጠኛ ሆነች። ቶብራክ ትልቅ አስገራሚ ነገር እያዘጋጀ እንደሆነ ለከሪማን ነገረቻት። በአእምሯ ውስጥም አንድ ማብራሪያ ብቻ አለ። ቶብራክ የጋብቻ ጥያቄ ሊያቀርብላት ነው። በጣም እርግጠኛ ስለመሆኗ ከሱ ጋር የወደፊት እጣ ፈንታዋን ማሰብ ትጀምራለች። አበቦቹ፣ ክብረ በዓሉ፣ ቀለበቱ፣ ሀሳቡ፣ ሁሉም ነገር ፍጹም ይመስላል። ነገር ግን አይዳ አንድ ትልቅ ስህተት ሰርታለች። ሁሉም ነገር ለሱ አይደለም። ቶብራክ ፊዳን ምን እንደሚጠብቃት እንዳላወቀች በጥንቃቄ ያረጋግጣል። ሁሉም ነገር እስኪዘጋጅ ድረስ ከቤት ያርቃታል። በመጨረሻም ፊዳን ትገባለች። ቆመች፣ አይኖቿን ከፈተች። ክፍሉ በሙሉ ለእሷ ተጌጧል።
ሁሉም እየጠበቁ ነው እና በድንገት እንዲህ ብለው ጮሁ፣ መልካም ልደት ፊዳን! ፊዳንም በጣም ደነገጠች። ቡራክ ወደ እሷ ሮጦ አቀፋት። ሁሉም ፈገግ አሉ። ኬኩም ወጣ። ፊዳን ቡራክን አቅፋ ልዩ ቀኗን ስላስታወሱ ሁሉንም ሰዎች አመሰገነች። ነገር ግን ቶብራክ ወደፊት መጣ። እናም ያኔ ነው እውነተኛው አስገራሚ ነገር የሚጀምረው። ቶብራክ በድብቅ ሲያዘጋጀ የነበረውን ስጦታ ለፊዳን ሰጣት። በውስጡ ብዙ ጊዜ የፈጀበት ስዕል አለ። ግን ያ ብቻ አይደለም፣ እሱም ሌላ ልዩ ስጦታ አዘጋጅቶላታል። ፊዳን በእውነት ተነካች። ቶብራክን በምስጋና ተመለከተችው። ለተወሰነም ጊዜ ሁለቱም ጸጥ ብለው ስሜታዊ እይታ ተያዩ። ነገር ግን ሌላ ሰው አሁን ደርሷል። አይዳ ሁሉንም ነገር ታያለች። ጌጣጌጦቹ፣ ስጦታዎቹ፣ ስዕሉ። ቶብራክ ከፊዳን አጠገብ ቆሞ እና በድንገት ተረዳች። ለኔ ነው ብላ ያሰበችው ነገር በሙሉ በፍጹም ለሷ አልነበረም። አይዳ በድንጋጤ እዚያው ቆማለች። ቶብራክ ቀለበቱን እንደሚሰጣት አስባ ነበር። አበቦቹ ለሷ እንደሆኑም አምና ነበር። ሚስጥራዊው ስዕል ከወደፊታቸው ጋር የተገናኘ እንደሆነም አስባ ነበር። አሁን ግን እውነቱን ተገነዘበች። ቶብራክ ለፊዳን ሁሉንም ነገር እንዳዘጋጀ። ፈገግታዋ ጠፋ፣ ቅናትም ተቆጣጠራት። ፊዳንን እንኳን ደስ አለሽ ለማለት ራሷን አስገደደች። ነገር ግን ቃላቶቿ በተደበቀ ቁጣ የተሞሉ ናቸው። ደስተኛ እንደሆነች ለማስመሰል ትሞክራለች። ነገር ግን ሁሉም ሰው የሆነ ችግር እንዳለ ማየት ይችላል። አይዳ አሁንም ተስፋ አልቆረጠችም። ነገር ግን አደገኛ የሆነች ነው። ከሪማን ምን እየተከናወነ እንዳለ አስተውላ ቶብራክን በቀጥታ ትጠይቀዋለች። ለምን ለፊዳን ይህን ያህል ትኩረት ትሰጣለህ? ከዚያም ሁሉም ሰው የሚፈልገውን ጥያቄም ትጠይቃለች። ፊዳንን ትወዳታለህ? ቶብራክም ከጥያቄው አልሸሻም። ፊዳን የህይወቱ አስፈላጊ አካል እንደሆነች ያስረዳታል። እሷ የልጁ እናት ናት እና ትዝታዎቹ ያልተሟሉ ሊሆኑ ቢችሉም በውስጡ የሆነ ነገር ወደ እሷ መሳቡን ቀጥሏል። ከጎኑ እንድትሆን በእውነት የሚፈልገው ሴትን እንደመረጠም አምኗል። ያቺ ሴት ደግሞ ፊዳን ናት። ከሪማን በጣም ተገረመች። ነገር ግን አይዳ ከዚህ የባሰ ነገር ልትሰማ ነው። አይዳ በጣም ተናደደች። ፊዳን ሁሉንም ነገር ከእሷ ስትወስድ ዝም ብላ ማየት እንደማትችል ተናገረች። ቅናቷ ወደ ሱስነት ተለውጧል። ከዚያም አስፈሪ ውሳኔ ታደርጋለች። ፊዳን እንድትጠፋ ትፈልጋለች። ይህ ከአሁን በኋላ ስለ ፍቅር አይደለም፣ ስለ በቀል ነው። አይዳ ያቀደችውን ነገር ከፈጸመች ፊዳን ከባድ አደጋ ላይ ልትወድቅ ትችላለች። አይዳ በጣም ተበሳጨች። እሷ የምታምነው ነገር ሁሉ እየጠፋ ነው። ቶብራክ ፊዳንን ይፈልጋል፣ መርት ደግሞ አይሴን ይፈልጋል። አይዳም ሁሉንም ነገር እንዳጣች ይሰማታል። ያን ጊዜ ቁጣዋ በመጨረሻ ይፈነዳል። አይዳ ፊዳንን ተጋፈጠቻት። በመጀመሪያ ላይ ክርክር ብቻ ነበር። ነገር ግን አይዳ ስሜቷን መቆጣጠር አልቻለችም። ፊዳንን በንዴት ገፈተረቻት። ከሪማን ሮጣ መሀላቸው ገባችና እንድትረጋጋ ነገረቻት። ነገር ግን አይዳ መስመር አልፋለች። ከዚያም ቶብራክ ለፊዳን የሰጠውን ስጦታ አየች። አይዳ የምትመኘውና የምትፈልገውን ሁሉ የሚወክል ስጦታ እና በቅናት ስጦታውን ታበላሻለች። ግን አይዳ አንድ አስፈላጊ ነገር አልተገነዘበችም። ቶብራክ ያደረገችውን አይቷል። የተጎዳውንም ስጦታ ይመለከታል። ከዚያም አይዳን ይመለከታታል። የፊቱ ገጽታ ሙሉ በሙሉ ይለወጣል። እናም አቋሙን በግልጽ ያሳያል። ከአሁን በኋላ ማንም ሰው አይዳን አያከብርም። ስጦታ ከመወርወር ይልቅ መጠበቅና ማሳየት እንዳለባት አጥብቆ ይናገራል። ከዚያ ማስጠንቀቂያ ይሰጣል። ማንም ሰው ፊዳንን መጥፎ ነገር እንደገና አይናገርም። አይዳም ቶብራክ የተወላትን ማንኛውም እምነት እንዳጠፋች ተገነዘበች። ይህ በእንዲህ እንዳለ ፊዳን አሁንም የተቀበለችውን ስጦታ ይዛለች። እያንዳንዱንም በደስታ ትመለከታለች። ለእሷ ይህ የልደት ቀን የበለጠ ትርጉም ያለው ነገር ሆኗል። እንደተወደደች ይሰማታል፣ እንደተቀበላት ይሰማታል እና ከሁሉም በላይ አስፈላጊው ቶብራክ ለእሷ ያለው ስሜት ለመደበቅ የማይችል የሆነ መምጣቱን ማየት ትችላለች። ነገር ግን ከበስተጀርባ ሌላ ሚስጥር እየጠበቀ ነው። ፊዳን ያለፈውን ትዝታዋን ማስታወስ ጀምራለች እና እነዚያ ትዝታዎች በመጨረሻ ስለ ነጃት እውነቱን ሊገልጹ ይችላሉ። ይህ ከተከሰተ ከሪማን ለመደበቅ የሞከረችው ነገር ሁሉ በመጨረሻ ሊፈርስ ይችላል። አይዳ ፊዳንን ለመጉዳት ፈቃደኛ መሆኗን አስቀድማ አሳይታለች። ከሪማን የአይዳ ቅናት ምን ያህል አደገኛ እንደሆነም ታውቃለች። ቶብራክ አሁን ፊዳንን በግልጽ እየጠበቀ ነው። መርትና አይሴ በመጨረሻም ህይወታቸውን እንደገና ለመገንባት እየሞከሩ ነው። ነገር ግን አንዳቸውም ቢሆኑ በርካታ ሚስጥሮች ወደ ተመሳሳይ የመሰባበር ነጥብ እየተሸጋገሩ መሆኑን አያውቅም። የፊዳን ማንነት፣ የቶብራክ ስሜቶች፣ የከሪማን ሚስጥሮች፣ የአይዳ በቀል እና አይሴና መርት የወደፊት እጣ ፈንታ። በቅርቡ እነዚህ ታሪኮች ይጋጫሉ እና ሲከሰቱ አንድ ሰው ዋጋውን ይከፍላል።
እንግዲህ ቀጥሎ ምን ይሆናል? አይዳ ፊዳንን ለማጥፋት በእርግጥ ትሞክራለች? ቶብራክ በመጨረሻ ለሷ ያለውን ፍቅር አምኖ ይቀበላል? እና ከሁሉም በላይ አስፈላጊው ነገር ፊዳን ስለ ነጃትና ከሪም ማንነቱን ሊያጋልጡ የሚችሉ ትዝታዎቿን ታስታውሳለች? ቪዲዮውን ላይክ ማድረግና ሰብስክራይብ ማድረጉን አይርሱ። ምክንያቱም የሚቀጥለው ክፍል ሁሉም ሰው የሚጠብቀው ሚስጥር በመጨረሻ ሊያሳይ ይችላል።